የራስ ነው። ስለቆሸሸ ጥሩ ሀገር ስለሄን የምንረሳው ጉዳይ አይደለም። መልካም የቀረበው ሪፖርት እንደተጠበቀ ሆኖ ይህንን የልማት ስራ እየሰራ ያለው ኃይል መገንዘብ ያለበት ኮርኮር እሳቤዎች አሉ። አንደኛው እየገነባን ያለነው ለትውልድ የሚመጥን ከተማ፣ ለትውልድ የሚመጥን ሀገር፣ ለትውልድ የሚመጥን ከተማ፣ ለትውልድ የሚመጥን ሀገር ስንሰራ አሁን ያለ ሰው ሁሉ የሚያይ ከውስጥም ከውጭም በቀላሉ ፍላጎታችን፣ ህልማችን፣ ራዕያችንን ተጋርቶ ከኛ ጋር ይቆማል ማለት አይደለም። ሀገር ሲገነባ ሁልጊዜም በዚያ ጊዜ የነበሩ ሰዎች በቀላሉ ተቀብለውት ተስማምተው የሚሄዱበት ጉዳይ አይደለም። እንደዚያ ቀላል ቢሆን ሀገራችን ባልቆሸሽ ነበር። ይሄ ግን የነዋሪዎች ባህሪ ብቻ አይደለም፣ የእናንተም የኔም ባህሪ ነው። የራስ ነው። ስለቆሸሸ ጥሩ ሀገር ስለሄን የምንረሳው ጉዳይ አይደለም። የምታስታውሱት ሜክሲኮን፣ ፒያሳን ምናምን የሰው ባህሪ ነው። ልክ እንደዛው ካሳንቺስ ሰፈር ወይም 4 ኪሎ አካባቢ ነበር ሰው ወጥቶ ለሚኩራ ሲባልም ሲምላል ልምምድ የሚፈጥረው ጫና ነው። ሰው ከተለማመደው ነገር መላቀቅ ይቸገራል እና ከተማ ስንገነባ መጀመሪያ ራዕዩና ህልሙን ከተግባባን በኋላ ሀገራቸውን የሚወዱ ስለ ሀገራቸው ጥሩ የሚናገሩ ሀገራቸውን በከፍተኛ ደረጃ ፕሮሞት የሚያደርጉ ጄኔሬሽንስ የሚፈጠሩት የገነባንለት ትውልድ ሲነሳ ነው። የምንገነባው ለትውልድ ከሆነ ያ የገነባንለት ትውልድ ሲነሳ ሲሚላር ቋንቋ እንሰማለን። የዛሬ 26 ዓመት አዲስ አበባ ላይ ቢዞር በእርግጠኝነት የሚኖረው ትውልድ በሙሉ ሀገሩን የሚወድ የሚጠብቅ ይሆናል።